ይደርሳል በቀለን ነፍስ ይማር። በመጀመሪያ ለቤተሰቦች ጥናቱን ይስጣችሁ እንልና ወጣት ይደርሳል በቀለ ሳይታሰብ ከገዛ መንደሩ እንደዋዛ እንደወጣ ሙቶ ሲገኝ በድንጋጤ ህዝቡም ብዙ ጊዜ ከተጨነቁና ቤተሰቦቹ ብዙ ውጣ ውረድ በኋላ የቀብሩ ስነ ስርዓት ሲካሄድ ስለሱ ታሪክ አዘጋጅቶ ማንበብ አልተቻለም ነበር። ነገር ግን እኔ ሁኔታው ስላሳዘነኝ እስኪ እንግዲህ ቀኑ ካለፈ በኋላ ያማሟቱንና ገና አድጋድግ እያለ ስለቀረ በግጥም መልክ እንጉርጉሮ አድርጌ እንዲህ በማለት አቀርበዋለሁ። ያው የግጥም ደራሲው ካሳው ማሩ በሰዋን ነፍስ ይማር ለሐዘንተኞች ጥናቱን ይስጣቸውልና ይደርሳል በቀለ አንተ ስትወለድ ስም ሲያወጡልህ ሁሉ አገርሽ ጠጋው በቀለ አባት ከቶ ለምንድነው ይደርሳል ያሉህ? ገና ባልጠና እድሜ ሕፃን እያለ በሞት ሲለይህ እናት አባት ስለዚህ አይደለ ይደርሳል ያሉህ። እቴና ጠጋው ውዲቷ አክስት እናት አባቱን እሷ አሳድጋ ይደርሳል እያሉ ቀኑ የሰርግህ የልጅነት እድሜህ እያታለለህ አዋ ያቆራረጠ አመናነንህ እሚታይ ምን ትላለ ማለት ማልዳ ስትገሰግስ ከእናት አባትህ ያበቀለ ካሳም ሁሉ አገር ጠጋው ይደርሳል እያሉ አድጎ ልጃቸው ተድሮ ተኩሎ ሊወልድላቸው አያውቁም ነበረ ሞት ሊያቋርጣቸው። በልጅነት እድሜው ሁሉን የተማረ ይደርሳል በቀለ ቀን ሳያውቅ ቀረ። ጥይት አልተኮሰ ጦር አልወረወረ ዶክተሩም ፖሊሱም እየመረመረ የይደርሳል ጠላት ሳይታወቅ ቀረ። ይደርሳል ወታደር ጨርሶ ይደርሳል በቀለ ዳግመኛ ምሉይም አልተመለመለ እንዴት ወሰዱት እንዴት ተታለለ ከትልቁ ፎቅ ላይ ለምን ተሰቀለ? ካደገበት መንደር ከገዛ ወለ አማጋው አንድ ወር በሙሉ ሲቆይ ሬሳው መንደሩ አይሸተው አሞራ ይበላው እንዴት ሳይቀበር ሲፈርስ ገላው የይደርሳል ሞትስ አስገራሚ ነው እንኳንስ እናቱ አባቱ አላየው። እስራኤል ያላችሁ በተለይ ኸደራ ያሳለፍነው ታምር ያየነው መከራ ወላድ የሆናችሁ ሳይደርሰነ ተራ እሴት ወንድ ሳንል እንውጣ በጋራ እንታጠቅና ከፖሊሶች ጋራ ወጥተን እንዋጋ ማንንም አንፍራ። አገር ተረካቢው የሚያድገው ወጣት በድህነት አድጎ ያለ እናት አባት ከገዛ መንደሩ እንዲሁ ሲሞት ለኔም ይደርሰኛል እኛ ለማለት በዱሩ እያደሩ ልጆቹ እንደከብት ቤታችንን ዘግተን እኛ መተኛት ጠላት ሳይታወቅ ሙቶ መገኘት። የአዳም ልጅ በሙሉ መሐይሙ ቄሱ ታሞ ለሞተ ሰው በጣም አታልቅሱ። እዝጎ እያላችሁ መልእክቱን አድርሱ። ከሩቅም አይደለ ከቅርብ ነው እሱ። የላይኛው ዓለም ትልቅ ነው መቅደሱ። ያጠጋው አየልኝ ወደዚህ ደረሱ። መንግሥተ ሰማያት ገነት ተዋረሱ። ይደርሳል በቀለ ከእንግዲህ አይዞህ ስስቱ ናፍቆቱ የእናት አባት እየጠበቀህ ነው ጠጋው ሚታህ ሁሉ አገር እናትህ በቀለ አባትህ ከላይኛው ዓለም
ታገኘዋለህ ይደርሳል እያሉ እየጠበቁ የእናት ልጅ እህትህ አሩግሚታህ አረሩ እንደ ቅጠል ሁሉ አክስቶችህ አብሮ አደግ ጓደኞች ባልንጀሮችህ በታሪክ ተጽፏል ያንተ አሟሟትህ አፈር ሳይበላው ሲፈርስ ገላህ አትጠቀም ያለው መቼም አይጠቀም በህዳር ሞታ ሲታጨስ ሲለቀም አንተ ዓለም የጀመረህ እንጂ የጨረሰ የለም እልፍ አለ ሁሉ በዚህ ዓለም በማለት ስለ ይደርሳል ታሪክ ባጭሩ እንዲያርግ ያዘጋጅቼ ለቤተሰቡም ሆነ ለአድማጭ አቅርቤዋለሁና ነፍሱን ይማር። ስተት ካለም ይቅርታ። የግጥም ደራሲው ካሳው ማር ውበት ነኝ። አከደራ ሰላም። ይደርሳል በቀለን ነፍስ ይማር። በመጀመሪያ ለቤተሰቦች ጥናቱን ይስጣችሁ እንልና ወጣት ይደርሳል በቀለ ሳይታሰብ ከገዛ መንደሩ እንደዋዛ እንደወጣ ሙቶ ሲገኝ በድንጋጤ ህዝቡም ብዙ ጊዜ ከተጨነቁና ቤተሰቦቹ ብዙ ውጣ ውረድ በኋላ የቀብሩ ስነ ስርዓት ሲካሄድ ስለሱ ታሪክ አዘጋጅቶ ማንበብ አልተቻለም ነበር። ነገር ግን እኔ ሁኔታው ስላሳዘነኝ እስኪ እንግዲህ ቀኑ ካለፈ በኋላ